ይህ ሴቶች በፍቅር የሚወድቁበት መንገድ ነው። ይህኛው ደግሞ ወንዶች በፍቅር የሚወድቁበት ነው። እነዚህ ሆርሞኖች ባጭሩ እየነገሩን ያሉት ሴቶች ኦርጋዝም በሚባለው የግብረ ስጋ ግንኙነት የእርካታ ደረጃ ላይ በፍቅር እንደሚወድቁ ሲሆን፣ ወንዶች ደግሞ የግብረ ስጋ ግንኙነት ስለማድረግ ሲያስቡ በፍቅር እንደሚወድቁ ነው። ይህ ሁለቱንም የፍቅር አጋሮች ታማኝ አድርጎ ለማቆየት የተሰራ የዝግመተ ለውጥ ዘዴ ነው። ግን ለምን? ህፃናት ሁለቱም ወላጆቻቸው አንድ ላይ ሆኖ ሲያሳድጓቸው ብዙ ይጠቀማሉ። ስለዚህ ይህ ሁላ ነገር ከመራባት ጋር የተያያዘ ነው። ይህም ከሄለን ፊሸር በፍቅር መውደቅን ካብራራችበት መጽሐፍ ጋር በስነ ስርዓት ይገጥምልናል። ሄለን በፍቅር መውደቅን በሶስት የተለያየ ደረጃ እንደሚከፈል ትናገራለች። ደረጃ 1 ለስት ወይም ምኞት። ለወንዶች ምኞት ከቴስቴስትሮን ጋር ግንኙነት አለው። ምኞት ለሴቶች ደግሞ ከኤስትሮጅን ጋር ነው ግንኙነቱ። ነገሩ ግን እንዲህ ነው። ወንዶች በየቀኑ የሚከተሉት የሆርሞናል ዑደት አለ። ቴስቴስትሮናችን በተኛንበት ሲጨምር ይቆይ እና ከተነሳንበት በኋላ ባሉት ጥቂት ደቂቃዎች የከፍታው ጫፍ ላይ ይደርሳል። ሴቶች በሌላ በኩል ግን የሚከተሉት ወራዊ የሆነ ዑደት ነው። በዚህም ኤስትሮጅናቸው ኦቪሌሽን የሚባለው ለመራባት ዝግጁ የምትሆንበት ጊዜ ከመግባቱ በፊት ጣሪያ ይነካል። ስለዚህ እነሱ በወር ለትንሽ ቀናት ብቻ ስሜታዊ ሲሆኑ፣ እኛ ወንዶች ደግሞ በየቀኑ እንሻፍዳለን፣ በተለይ ጠዋት ላይ። ነገር ግን ሴቶች ከመራቢያ ወቅታቸው ውጭ ስሜታቸው አይመጣም ወይም አይሻፍዱም ማለት ሳይሆን እንደ ወንዶች አይሆኑም ለማለት ያለው። ኪውፒድ በተባለ ዴቲንግ አፕ በተደረገ ጥናት ሴቶች አብዛኞቹን ወንዶች ከአማካኝ የወረደ ሬቲንግ ነው የሰጧቸው። ወንዶች ግን ከፍ አድርገው አማካኝና ከዛ በላይ ብለው ነበር ሬት ያደረጓቸው። ለምን? በ1972 በተገኘ ጥናት ለግንኙነት የበለጠ ኢንቨስት የሚያደርገው ጾታ የበለጠ መራጭ እንደሆነ ያሳያል። ከ100 ዓመት በፊት ባሉት ዘመናት ሴቶች ላልተፈለገ እርግዝና፣ በሽታ፣ ክህደትና ለመሳሰሉት አደጋዎች የበለጠ ተጋላጭ ነበሩ። ለዛም ነው ከወንዶች በበለጠ የሚያማርጡት። አሁን ግን መጠየቅ ያለብህ እንዴት ነው ሴት ልጅ በአንተ የበለጠ እንድትሻፍት የምታረጋት የሚለውን ነው። መጀመሪያ ጠረን ላይ ስራ። አየህ አብዛኞቹ ልክ እንደ ማየትና መስማት ያሉ ስሜቶች ወደ አይምሮ ከመሄዳቸው በፊት ዳያንሴፍሎን በሚባል ቦታ ፕሮሰስ ተደርገው ማለፍ አለባቸው። ሽታ ግን ቀጥታ ስሜትን ወደሚቆጣጠረው የአይምሮ ክፍል ላይ የሚገባ። ስለዚህ ምኞቷን ለማነሳሳት የትርታ ነጥቦች ላይ ሽቶ ተጠቀም፣ ግን በጣም አታብዛው። ዓላማው ኢንቲሜት ዞን ላይ ወይም 18 ኢንችና በታች ያለ ርቀት ላይ እንዲሸታት ብቻ ነው። ይህም የሽልማት ቀለበት ይፈጥራል። ያን ደስ የሚል ሽታ ለማሽተት ወደ አንተ መቅረብ ይኖርባታል። ሽታውንም ከአንተ ጋር ስለምታያይዘው ሁሌ አንተን እንድትቀርብ ያረጋታል። ሁለተኛ ፊት ላይ ስራ። በ2013 አዲሱ የሳውዝ ዌልስ ዩኒቨርሲቲ አማላዩን የፂም ርዝመት ለማወቅ ይሞክራል። ለዚህም የሆኑ ያህል ሴቶችን ይመርጡና እነዚህን ፎቶዎች ያሳዩቸዋል። ከመላጣ ፂም እስከ ሙሉ ያደገ። እናም በጣም የሚያምር ብለው የመረጡት ሄቪስተብል የሚባለውን ከ7 እስከ 10 ቀን ውስጥ የሚደርሰውን ርዝመት ነበር። ለምን እንደመረጡት ሲናገሩም ወንድነትን ለማሳየት በቂ የሆነ ርዝመትና ከንዴት ጋር ላለመያያዝ ደግሞ ያጠረ ቁመት ስላለው ነው ብለዋል። በጣም የማይስበው ደግሞ ይሄኛው በተለምዶ ላይት ስተብል ተብሎ የሚጠራው ነበር። ሶስተኛ ገጽታ ላይ ስራ። ሁላችንም እንደምናውቀው ቪ ቅርጽ ያለው አካል፣ ጥርት ያለ ቆዳና ጥሩ የፀጉር ስታይል የበለጠ ሳቢ ያደርጋችኋል። በዚህ ጉዳይ ላይ ቪዲዮ እንድሰራና የተሻለ መልክ እንዲኖራችሁ ከፈለጋችሁ ግሎ አፕ ብላችሁ ኮሜንት ሴክሽኑን አጨናንቁት። ግን አንድ አስደናቂ እውነታ ልንገራችሁ። ሴቶች ቀይ ልብስ የሚያዘወትሩ ወንዶችን የበለጠ ለግንኙነት እንደሚያስቧቸው ጥናቶች ያሳያሉ። ደረጃ 2 ስበት። ይህኛው ደረጃ ከመልክ ይልቅ በሌላኛው ሰው ድርጊት ይወሰናል። ይህንን 2022 የተደረገ ጥናት ተመልከቱ። ሴቶች ከወንዶች ጋር ሲነጻጸር ምን አይነት የፍቅር ቋንቋ እንደሚፈልጉ ያሳያል። እዚህ ጋር እንደምታዩት ወንዶች ንክኪን ይወዳሉ፣ ሴቶች ደግሞ አብሮ ጊዜ ማሳለፍን ያስበልጣሉ። ግን አንድ ሰው የሚፈልገው የፍቅር ቋንቋ ራሱ ከሚሰጠው የተለየ ሊሆን ይችላል። ይህ ግራፍ እንደሚያሳየው ወንዶች ንክኪንና ማገልገልን ሲሰጡ፣ ሴቶች ደግሞ የተቀሩትን ነው የሚሰጡት፣ በተለይ አብሮ ጊዜ ማሳለፍን። ይህም ሴቶች ስለ ፍቅረኛቸው በአማካኝ ከጊዜያቸው 54%ን ስለሱ ሲያስቡ ነው የሚውሉት ከሚለው ጥናት ጋር የተያያዘ ነው። በተቃርኖ ወንዶች ከግማሽ በታች ነው የሚያስቧት። ግን አብራት ጊዜ ስላሳለፍክ ሪሌሽንሺፕ ጥሩ ይሆናል ማለት አይደለም። የምትመለከቱት ሰውዬ ዶክተር ጆን ጋትማን ይባላል። ፍቅረኞች ሲያወሩና ጊዜ ሲያሳልፉ በማየት ብቻ የመፋታት እድላቸውን በ90% ትክክለኝነት ወይም አኪዩሬሲ ይገምታል። እሱ እንዳለው ከሆነ እያንዳንዱ የጸና ግንኙነት ለአንድ መጥፎ መስተጋብር 5 ጥሩ መስተጋብር አለው ይለናል። ለምን? ምክንያቱም ኔጌቲቭ ባያስ የሚባል ዝግመተ ለውጣዊ የአእምሮ አሰራር አለ። አእምሯችን ከጥሩ አጋጣሚዎች አንጻር መጥፎ አጋጣሚዎችን ከ3 እስከ 5 እጥፍ ጥንካሬ ያስታውሳል። ግን አንተ እንዴት ነው እነዚህን ጥሩ አጋጣሚዎች የምታበረክተው? ሼርድ ሪያሊቲ ቲዮሪ። የግል መግባቢያ ያላቸው ወይም የእኛ ብቻ ቀልድ ብለው ሰው ላይ ለብቻቸው የሚስቁ ጥንዶች በፍጥነት እንደሚተሳሰሩ ነው የተገኘው። ምክንያቱ ደግሞ እኛ ቨርስስ ከዓለም ጋር የሚል ኃይል ይፈጥራል። በዚህ መርህ ተነስተ ባህሪዋን የሚገልጽ ቅጽል ስም ልታወጣላት ትችላለህ። ግን እናንተ ብቻ የምትጠቀሙት ይሁን። ለቫሪያብል ሪዋርድ ቲዮሪ። አንጎላችን ላይ በተደረገ የኤምአርአይ ጥናት የሆነ ነገር ውጤቱ የማይታወቅ ወይም የማይገመት ሲሆን የአንጎላችን የሽልማት ክፍል ይነቃቃል። ማለትም ደስታን እናገኝበታለን። ለዛም ነው አብዛኞቻችን እንደ ቲክቶክ እና ሾርት ባሉ የማህበራዊ ሚዲያ ሱስ የሚይዘን። በምን ያህል ቆይታ ውስጥ ያ የሚያስደስተን ቪዲዮ እንደሚመጣ አናውቅም። ስለዚህ አንዳንዴ የማይገመት ነገር አብራችሁ አድርጉ። ሐመር ውሃ
ቀልድ። የሚያስቅ እውነታ ልንገርህ፣ ሴቶች የሚያስቃቸውን ወንድ ይወዳሉ። ነገር ግን ወንዶች ስለ ቀልዶቿ ብዙም ግድ አይሰጠንም። እኛ የምንወደው በእኛ ቀልድ የምትስቅልንን ሴት ነው። ደረጃ 3 ግንኙነት። እንደ ወላጆቻቸው ባህሪ ሰዎች ከአራቱ አንዱን የቅርበት ወይም የግንኙነት ዘይቤ ይይዛሉ። ይህ የሳይኮሎጂ ክስተት ቢሆንም አብዛኛውን ጊዜ ባዮሎጂ ሳይኮሎጂን ይበልጠዋል። ፐርፐዝ ዊዝድራው ሳይክልን ላስተዋውቃችሁ። የፍቅር ግንኙነት ውስጥ አንደኛው የፍቅር አጋር ዊዝድራው ካደረገ ወይም ራሱን ማራቅ ከጀመረ ሌላኛው ፐርሶ ያደርጋል ወይም የበለጠ ማሳደድ ይጀምራል። የመጀመሪያው አጋር ነፃነቱን የታፈገ ስለሚመስለው የበለጠ ይሸሻል። ከዛም ሁለተኛው አጋር አሁንም የበለጠ ያሳድዳል። በጊዜ ሂደትም አንደኛው የፍቅር አጋር አቮይደንት የሚባለውን አታችመንት ወይም የግንኙነት መንገድ ሲመርጥ፣ ሌላኛው ኤንዥስ አታችመንት ውስጥ ይገባል። ባዮሎጂካሊ ግን ከወንዶች አንጻር ሴቶች ለኤንዥስ አታችመንት ወይም የጭንቀት ግንኙነት ተጋላጭ ናቸው። ለምን? በተፈጥሮ ወንዱ ወይም ፕሮቫይደር መራቅና ትኩረት መስጠት እያቆመ ሲመጣ ጥሎ ለመሄድ እየተዘጋጀ ነው ማለት ነው። ስለዚህ ጥሏት እንዳይሄድና ለእሷ ታማኝ እንዲሆን የምትጠቀመው ዝግመተ ለውጣዊ ዘዴ ነው። ምን እሱ ብቻ፣ ሴቶች ከወንዶች በበለጠ ከባድ ፍቅር ውስጥ ይወድቃሉ ከሚለው የ2025 አዲስ ጥናት ጋርም ተያያዥነት አለው። ነገር ግን ሄለን ፊሸር በቪዲዮ መጀመሪያ ላይ ያነሷት ሴትዮ በአንድ ምርምሯ የተለየ ፓተርንን ማየት ትጀምራለች። አብዛኞቹ ፍቺዎች ከጋብቻ 4 ዓመት በኋላ ነው የሚፈጠሩት። ታዲያ ለምንድን ነው ይሄን ማወቅ ያስፈለገው? አንድ ሕፃን ልጅ ኢሞሽናሊ ራሱን ለመቻል 4 ዓመት ነው የሚፈጅበት። ስለዚህ ሁለት ወላጅ አያስፈልጋቸው። ሴቶቹ ልጅ 4 ዓመት ከሞላው በኋላ ብቻቸውን ማሳደግ ይችላሉ። ስለዚህ ቅድም ባልኩት ነገር ዋሽቻለሁ ማለት ነው። መለያየት ለካ 4ኛው የፍቅር ደረጃ ነበር። ግን በመጨረሾቹ 100 ዓመታት በዝግመተ ለውጥ የመጣን ወይም ኢቮሉሽንን ትክክለኛን ሳይንስ ከተጠቀመን ማቃናት እንደምንችል አስተምሮናል።